በኢትዮጵያ የሙዚቃ ኢንዱስትሪ እጅግ በጣም ስማቸው ገኖ ከሚወጡ ሰዎች መካከል ሙዚቀኛ ቴዲ አፍሮ ወይም ቴዎድሮስ ካሳሁን አንደኛውና ስመጥሩ ነው። ታዲያ ይህ ድንቅ ዘፋኝ በኢትዮጵያውያን ልብ እስካሁን እንደከበረ እንደገነነ እንደቀጠለ ሁላችንም የምናውቀው ሀቅ ነው። ለሙዚቃ ለማቀንቀን መድረክ ላይ በሚወጣበት ጊዜ ብዙ ኢትዮጵያውያን እንስቶች እጅግ በጣም እያለቀሱ፣ አንዳንዱ ደግሞ ከእርሱ ጋር ፎቶ ለመነሳት ከወታደሮች ጋር ሲጋፉ ማየት የተለመደ ነው። ሙዚቀኛው እጅግ በጣም በሰዎች የሚወደድ እጅግም ደግሞ የሚከበር ይልቁንም በአንዳንድ ሰዎች ዘንድ ደግሞ እንደ ሃይማኖት የሚቆጠር የማይነካ ድንበር ሆኖ ቀጥሏል። ዛሬም ደግሞ እንደዚያው ነው። ይልቁንም በብዛት ከሚወደድባቸው አካባቢዎች መካከል የኢትዮጵያ ሰሜን አካባቢ አማራ ክልል ላይ እጅግ በጣም እንደሚከበር ሁላችንም የምናውቀው ሀቅ ነው። እንዲያውም አንዳንዶቹ ለኛ ዘብ የቆመ ስለኛ የሚናገር እምዬ ጎንደርን ያደመቀ በኢትዮጵያ ስማችንን ያገነነ ሙዚቃ አቀንቃኝ ነው ሲሉ እጅግ በጣም ያሞካሹታል፣ ያከብሩታልም። ታዲያ ይህንን ድንቅ ኢትዮጵያዊ ሙዚቀኛ በመላው ኢትዮጵያ የሚወደደውን እጅግ ደግሞ የሚከበረውን ምን ገጥሞት ሰሞኑን በሚዲያ ላይ ስሙ ይዘዋወራል የሚለው በብዙዎቻችሁ ዘንድ ጥያቄ እንደሆነ እናውቃለን። እኛም ደግሞ ለዚህ የሚመጥን አዳዲስና ትኩስ መረጃዎችን ለእናንተ ለማቅረብ መረጃዎችን ሰንቀናል። ወደ ትዳር ዓለም ከመግባቱ በፊት እጅግ በጣም በኢትዮጵያውያን እንስቶች የሚወደድ እሱ ከመድረክ ወርዶ እርሱን ለማግኘት እጅግ በጣም የሚጓጉ እንቦቅቅላ ወጣቶች በመድረክ ዙሪያ የሚያንዣብቡለት ይህ ድንቅ ኢትዮጵያዊ ወጣት አርቲስት አሁን እጅግ በጣም ከምትወደድ በኢትዮጵያ የሞዴሊንግ ኢንዱስትሪ ስሟ እጅግ በጣም ገኖ ከሚደመጥባት እህት ጋራ በመጋባት እስከ 4 የሚጠጉ ልጆችን በመውለድ የከበረ የትዳር ህይወትን እየመራ ይገኛል። ያገባት ሚስት አመለሰት ሙጬ ስትባል የራሷ የዩቲዩብ ቻናል ያላት የሙዚቃ ኢንዱስትሪውን ደግሞ ተቀላቅላ እየሰራች ያለች እጅግ በጣም የተወደደች እንስት ናት። እርሷም በባህሪዋ ምስጉን፣ በአካሄዷ ደግሞ ጥንቁቅ፣ ለብዙ ኢትዮጵያውያን አርቲስቶች ምሳሌ የምትሆን መሆኗ በብዙዎች ዘንድ ይመሰከራል። በአለባበስ ኳሊቲዋ፣ በአካሄዷ ጥንቃቄ፣ በምትናገራቸው ንግግሮች ብስለት እጅግ በጣም ለቴዲ አፍሮ የምትመጥናት የሚለውን ሙሉ ኢትዮጵያውያን ይስማሙበታል። ታዲያ ይህች ልጅ ከእርሱ 4 የሚያህሉ ልጆችን በመውለድ አሁን እጅግ በጣም የጣፈጠ ደስ የሚል የትዳር ህይወት እየመሩ እንደሚገኙ ሁላችንም የምናውቀው ሀቅ ነው። መኖሪያ ቤታቸውም እጅግ በጣም የሚጠበቅ በጣም ከከተማ ግርግር የራቀ ሰላማዊ ስፍራ ላይ እንደሚኖሩ መረጃዎች ይጠቁማሉ። ታዲያ በሰሞኑ ስለ ቴዲ አፍሮ ምንድነው የሚወራው? ምንስ ነው የሚነገረው? በሚዲያዎቻችን ላይ ምንድነው የምናዳምጣቸው? በደንብ አድርገን የምናዳምጠው ጉዳይ ይሆናል። አሁን በዚህን ሰዓት በተለያዩ የዩቲዩብ ቻናሎች እየተናፈሱ ከሚገኙ ከሃይማኖቱ ጋር ተያይዞ ያሉ ጥያቄዎች ላይ በሰሞኑ አንድ የተከሰተ ጉዳይ እንዳለ አንዳንድ የቅርብ ሰዎች የሚጠቁሟቸው መረጃዎች ይኖራሉ። እነዚህም እንደሚታወቀው ሁላችንም እንደሰማነው በቅርቡ ወደ ኬንያ ሞምባሳ በመሄድ ከብዙ ኢትዮጵያውያን ጋራ ደስ የሚል የሙዚቃ ጊዜ አሳልፎ እንደመጣ ባለቤቱና ለእርሱ ቅርብ ላይ ያሉ ሰዎች የሚጠቁሙትን መረጃ ሰምተናል። ነገር ግን በዚያ ስፍራ በሚደረጉ ፕሮግራሞች ላይ አንዳንድ የባህሪ ለውጦች ወይም ደግሞ የአካሄድ ልዩነቶች በቴዲ አፍሮ ፊትና አካሄዱ ላይ እንደተስተዋለ አንዳንድ የቅርብ ሰዎች የሚናገሩት ንግግር አለ። ይህም ምንድነው ተብሎ ሲጠየቅ በሙዚቃ መድረክ ላይ የሚናገራቸው ንግግሮች ወደ መንፈሳዊነት ያዘነብሉ ናቸው። እንዲያውም ደግሞ አንዳንድ ጊዜ ብቻውን መሆንን ይወዳል። ከሰዎች ጋር ማውራትን ይቀንሳል። ሁኔታዎቹ እጅግ በጣም ለየቅል እየሆኑ መጥተዋል የሚል ከቅርብ ሰዎች የሚወጡ መረጃዎች ብዙ ኢትዮጵያውያንን ጆሮ ሰብስበዋል። ባለቤቱም ይህን አካሄዱን በታዘበች ጊዜ ውዴ ምን ሆናል የሚል ጥያቄ አቅርባለች የሚሉ የአይን እማኞች በዛ ስፍራ እንዳሉ ሰዎች ይጠቁማሉ። አካሄዱንም ደግሞ እሱ ሲናገር ለማብራራት እንዳልቻለና እጅግ በጣም ከአይኑም ባያቀረረ ከሚስቱ ጋራ በአንድ ስፍራ ተቀምጠው እንደነበሩ መረጃዎች በዚህ መልኩ ይናገራሉ። ታዲያ ይህንን ድንቅ የኢትዮጵያዊን ዘፋኝ ድንቁን በኢትዮጵያውያን ልብ ደግሞ እጅግ በጣም ትልቅ ስፍራ ያለውን ምን ገጠመው፣ በምን አይነት ሁኔታ ውስጥ
ይገኛል የሚለውን አሁናዊ መረጃዎች ሲጠኑ ከባለቤቱ ዘንድ ባለፈው እንደሰማነው መሰረት እጅግ በጣም በተረጋጋ ሁኔታ ደግሞም ልቡ አርፎ ከራሱ ጋር ጊዜ እያሳለፈ እንደሆነ ባለቤቱ ባለፈው ሳምንት ተናግራለችም። ይህ ሁኔታ የተፈጠረበት ምክንያት ደግሞ ከሃይማኖት ጋር የተገናኘ ማለትም አንዳንድ ጊዜ ሰዎች ብዙ በሱ ዙሪያ የሚናገሩት ንግግሮች ወደ እውነታ ሊመጡ ይችላሉ የሚል አይነት ስጋት እያሳደረ መጥቷል። ሁላችንም እንደምናውቀው የኢትዮጵያ ዘፋኞች በብዛት ሃይማኖታቸውን እየቀየሩ እንደሚገኙ በሁላችንም ዘንድ ያለ እውነታ ነው። ለአብነትም ከተነሳ ዘፋኝ የነበረው ጥበቡ ወርቅዬ በዚህን ሰዓት የዘፈን ስራ በማቆም የዘመረ እግዚአብሔርንም እያገለገለ እንዳለ በጴንጤው ማህበረሰብም እጅግ በጣም ተጽዕኖ ከሚፈጥሩ አገልጋዮች መካከል አንዱ እንደሆነ እናውቃለን። ታዲያ ቴዲ አፍሮም ሃይማኖቱን ስላለመቀየሩ ምን አይነት ዋስትና ይኖረናል? እርሱም ደግሞ ጥሎ ስላለመሄዱ ምን አይነት እውነታ ይኖረናል? የሚል ብዙ ኢትዮጵያውያን በስጋት ውስጥ እንዳሉ መረጃዎች ይጠቁማሉ። ነገሩን ይበልጥ ውስብስብ የሚያደርገው ደግሞ ከዛሬ 2 ወር በፊት ቀድሞ ዘፋኝ ከነበረችው አሁን ደግሞ ዘማሪ ከሆነችው ዘሪቱ ከበደ ጋራ 2 ጊዜ ተገናኝቷል የሚል መረጃዎች እየወጡ ይገኛሉ። በዚህ ግንኙነታቸውም ወቅት ዘሪቱ ከበደ አሁን ስላለችበት የህይወት ጣዕም ክርስቶስ ኢየሱስን ከተቀበለች በኋላ ቆንጆ የሚባል የህይወት ስርዓት እየተከተለች እንደሆነ እንዲሁም ደግሞ መጽሐፍ ጽፌ ያስመርቅ ያለው ብዙ ሰዎች በኔ መዝሙሮች ተባርከዋል፣ ጌታንም እየተቀበሉ ይገኛሉ የሚል ሰበካ አቅርባለታለች የሚል አንዳንድ ጥርጣሬዎችም እየተሰሙ ይገኛሉ። በዚህ ስብከት መካከል የቴዲ አፍሮ ልቡ እንደተነካ እንዲሁም ደግሞ ወደ ጴንጤ ሃይማኖት ለማዘንበል እንደሚችል ብዙ ሰዎች እየገምቱ ይገኛሉ። ታዲያ ይህ በሚሆንበት ወቅት ብዙ ኢትዮጵያውያን ለምን በአንተ ሙዚቃ እጅግ በጣም እንደሰታለን ከአንተ ሙዚቃ ውጭ እኮ ማዳመጥ አቅቶናል ብለው በልባቸው ፍቅር ለእርሱ እንዳላቸው ብዙ ሰዎች በኮሜንት ሴክሽን ለሱ እየጻፉ እንደሆነና በሱ ኦፊሻል የፌስቡክ ገጾች በዩቲዩብ ገጾች ወደ እርሱ እየቀረቡ ሐሳባቸውን እያቀረቡ እንዳሉ አንዳንድ ምንጮች ይጠቁማሉ። የሚገርመው ግን ይህ ከተፈጠረ ምን ሊሆን ይችላል? ከባለቤቱስ ጋር ያለው ቆይታ ምን ሊሆን ይችላል? የሚለው የብዙ ኢትዮጵያውያን ልብ ውስጥ ያለ ጥያቄ ሆኖ ቀርቧል። ሁላችንም እንደምናውቀው ከባለቤቱ አመለሰት ሙጬ ጋራ እጅግ በጣም የተዋጣለት የሚባል ትዳር ይዘው እየመሩ እንደሆነ ሁላችንም እናውቃለን። 3 እና 4 የሚያህሉ ልጆች እንዲሁም ደግሞ በሞቀ ቤት ውስጥ እስከዛሬ ድረስ ባልቀዘቀዘ ፍቅር ለ10 ዓመታት ቆይተዋል። ታዲያ ይህ የቴዲ አፍሮ ውሳኔ ይህንን ትዳር ሊበጠብጠው ይችላል ወይም ደግሞ ከዚህ ትዳር ሊፋታው ይችላል የሚል ስጋት በብዙ የኢትዮጵያውያን ልቦች ጥያቄ ሆኖ የቀረበ ጉዳይ ነው። እንደተሰማው ከሆነ ዘሪቱ ከበደ እጅግ በጣም በሚገርም ሁኔታ ወንጌል እንደሰበከችውና ከዛሬ ነገ ወደ ክርስቶስ ኢየሱስ መምጣት አለብህ የሚል አጽንኦት የተሰጠበትን ንግግር እንደተናገረችለት ቴዲ አፍሮ ለባለቤቱ ተናግረዋል ተብሎ እየተወራ ይገኛል። ታዲያ እኛ ኢትዮጵያውያን ከዚህ ዜና ምንድነው የምንማረው? ምንስ ነው የምንጠቀመው? እስቲ በደንብ አድርጋችሁ እንድታስቡ ኮሜንት ሴክሽንም ላይ ደግሞ ሐሳባችሁ እንድታስቀምጡ በታላቅ ትህትና በዚሁ አጋጣሚ እንጠይቃለን። ውድ የቻናላችን ተከታታዮቻችን አሁን ባለን መረጃ መሰረት ቴዲ አፍሮ ሃይማኖትን ሊቀይር ይችላል ተብሎ የተባለባቸው ምክንያቶች ደግሞ እነኚህ ናቸው የሚሉትን ነገሮች በዝርዝር አይተናልም። እናም በዚህ ሰሞን ወይም ደግሞ ከዚህ በኋላ ቀጥሎ የሚመጡ ታሪኮችን እግር በእግር ተከታተልን ለእናንተ የምናቀርብ ይሆናል። በዚህም ውሳኔ መሰረት ምን ሊፈጠር ይችላል? ከባለቤቱስ ጋር ደግሞ ያለ ግንኙነት እንዴት ይሆናል? ትዳራቸውን የመሰረቱበትስ መንገድ በምን አይነት መልኩ ሊቀጥል ይችላል የሚለው በብዙዎች ኢትዮጵያውያን ዘንድ ጥያቄ ሆኖ የቀረ ጉዳይ ነው። ይህንን ጉዳይ ደግሞ የሚፈታልን ነገ ከነገ ወዲያ የሚመጡ አዳዲስ ነገሮች መሆናቸው ሁላችንም የምናውቀው ሐቅ ነው። ይህንን ደግሞ እየተከታተልን የምንዘግብላችሁ ይሆናል። ስለተከታተላችሁን ስለምታዳምጡን እጅግ በጣም እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልን። ይህ ዋርካ ሚዲያ ነው።